በተሻለ ደግሞ ስራ መቀጠር ከፈለግ የግድ ይህን ቁልፍ ሚስጥር ማወቅ አለብህ። በአሁኑ ጊዜ የመንግስት ስራ ካልሆነ በቀር ስራ የሚገኘው በሪኮመንዴሽን ነው። ስለዚህ ራስህን መሸጥ መቻል አለብህ። ለርን ሃው ቱ ሴል ዩርሰልፍ። ዴል ካርኒጌ እንዲህ ይላል፣ በአንድ ወቅት ጸሐፊ መቅጠር ፈለግኩና ጋዜጣ ላይ ማስታወቂያ አወጣው። በቀናት ልዩነት ከ300 ሰዎች በላይ አመለከቱ። ማመልከቻዎቹን ከፍቼ ማንበብ ስጀምር አብዛኛዎቹ ተመሳሳይና አሰልቺ ነበሩ። ተስፋ ቆርጬ ልተወው ስል የአንድ ሴት ማመልከቻ ትኩረቴን ሳቡ። እንዲህ ብላ ነበር የጀመረችው። ውድ ካርኒጌ፣ ጊዜ እንደሌለህ አውቃለሁ። በዛ ላይ በየቀኑ ብዙ ደብዳቤዎች ይደርሷል። ሁሉንም ማንበብ አድካሚ ነው። ስለዚህ በዚህ ቁጥር ደውልልኝና አሁኑኑ መጥቼ የማይረቡትን ደብዳቤዎች እየጣልኩ ጠቃሚና ወሳኝ የሆኑትን አቀርብልሃለሁ። ለደንበኞች ቀጠሮ ይዛለሁ። እንግዶችህን በሚገባ አስተናግዳለሁ ይላል ማመልከቻው። ወዲያውኑ ስልኬን አነሳውና ደወልኩላት ይላል ካርኒጌ ገጠመኙን ሲናገር። ስለዚህ ብራዘር፣ አንተም ስራ ለመቀጠር ስትነጋገር ስለ ራስህ ችሎታ፣ የስራ ልምድ እያወራ አታድርቀው። መጀመሪያ አሰሪህ ምን እንደሚፈልግ አጥና። ከዛም ችግሩን እንዴት እንደምታቀልለት አስረዳው። እርግጠኛ ለመሆን የሚያውቁህን ሰዎች ስልክ ስጠውና ደውሎ እንዲያረጋግጥ ንገረው።